እኔ ሀብታሙ ግዳይ ይባላለሁ። ያው የፋሽን ዲዛይነር ነኝ። ከልብ እናመሰግናለን። እስቲ አቶ ሀብታሙ እንዴት ነው ከአሚጎስ ጋር የተዋወቁት? ያው ከአሚጎስ ጋር እኔ መጀመሪያ ሰው ቤት ተቀጥሬ ነበር የምሰራው። እሺ። እና ያው የራሴ የመክፈት ፍላጎቱ ነበረኝና አጋጣሚ ሆኖ ከአሚጎስ ጋር አባል የሆነ ሰው ሳወራ ሰማኝ እንደዚህ የራሴ መክፈት እንደምጀምርና ትንሽ የኢኮኖሚ ጥረት እንደገጠመኝ ሳማክረው ያው ጥቆማ ሰጠኝ። ወደ አሚጎስ ሂደህ አማክራቸዋለኝ። ጊዮርጊስ የሚገኘው ሄድ ኦፊሳቸው ጋር ሄድኩኝና ያለውን ነገር ከስተመር ሰርቪስ የሚያስተናግዱት ጋር ሄጄ በደንብ ማብራሪያ ተሰጠኝ። በዚህ መንገድ ነው የተጠቃሁት እነሱ ጋር። ሀብትሽ ምን ያህል ብር ቆጠብክ መጀመሪያ? እኔ 30 ሺህ ብር ነው የቆጠብኩት። እሺ። በምን ያህል ጊዜ? እኔ አጋጣሚ ሆኖ ወዲያው ነው የቆጠብኩት። ኦኬ፣ ጥሩ። የሚያስፈልገውን ቅድመ ሁኔታውን እንዳለ ክራይቴሪያሉ ነገሩኝ። የሚያስፈልገውን ህጉ የሚያስፈልገውን ነገር አሟላው፣ ቆጠብኩ። 2 ሳምንት በኋላ ብሩ ተለቀቀልኝ። ምን ያህል ብር ተለቀቀልኝ? 100 ሺህ ብር። 100 ሺህ ብር። ስለዚህ አሁን በ100 ሺህ ብሩን አገኘህ። ምን አረክበት? ማሽን መግዣ ነበር ፈልጌ ነበረው። የስፌት። እሺ። አጋጣሚ ሆነ ክራውድድ ሆኖብኝ ስለነበር ወዲያው ደረሱልኝ። ወዲያው ከፈትኩ። አትሊስት አሁን ከወሰድኩ 3 ወር ነው ምናምን ነው ኦልሬዲ ጨርሻለሁ ማለት ይችላል። የአንድ 2 ወር ነው የቀረኝ። ከድሜ ጨርሻለሁ ክፍያውን። አሁን ማሽኑን ከወሰድክ በኋላ ከቅጥር ወጣ፣ የራስን ከፈትክ? የራሴ ከፈትኩ። ከቅጥር ወጣሁና የራሴ ከፈትኩ። ምን ድርጅት ከፈትክ? የልብስ ስፌት ቤት። ምንድን ነው ስሙ? የኔ ሀብቶም ዲዛይን ይባላል። በዚህ አጋጣሚ ያው አስተዋውቅ ብለን ነው። እንቁላል ፋብሪካ ነው፣ ሀብቶም ዲዛይን ይባላል። ያው እንትንም ነው ደግሞ እንደወሰን ወዲያው በቃ እዛ ያለው የአሚጎስ ሰራተኛ ስራ መስጠት ጀመሩ ከኔ ጋር። ያው ሙያዬም ካዩት በኋላ እንደ ቤተሰብ ነው የሆንኩት። ከዛ በኋላ የነበረኝ ግንዛቤ ኮምፕሊት ሊኔ የቀየሩት ነገር በጣም ህይወቴን የተቀየረው ከዛ ኋላ ማለት ነው። አሁን በቀጣይ ምንድነው እቅድ ከአሚጎስ ጋር ያለ? በቀጣይ ያው ከአሚጎስ ጋር አሁን የራሴ ጋርመንት የመክፈት ነው ሀሳቤ። በጣም በቅርቡ ነው የሚሆነው። ምንም ጥርጥር የለኝም። ከእነሱ ጋር ደግሞ ከዚህ በኋላ በደንብ እንደምሰራ ተስፋ አለኝ። የእነሱ ያው ከስተመር ሰርቪሳቸውም ስለተመቸኝ አብሬ መቀጠል ሀሳብማ በደንብ ነው ያለኝ። ስራውን ብቻ ሳይሆን በሌላም ነው በቃ በመኪናም በቤትም ያላቸውን ከስተመር ሰርቪስን በቅርበት ስላየው በዛ ብቻ አይደለም ከእነሱ ጋር መቆየት የምፈልገው። ተበድሮ እንደዚህ ቆጥቦ እንደዚህ ህይወት ማሻሻል እንደሚቻል ምሳሌ ስለሆን ከልብ እናመሰግናለን ለሰጠህን መረጃ። አመሰግናለሁ። የአሚጎስ ሰራተኞችንም በጣም አመሰግናለሁ። የብስራት ኤፍኤምም በጣም ነው አመሰግነው። እሺ። በጣም ነው አመሰግነው። አሜን። ሰላም አምሽሽ።